የእግዚአብሔር ቃል ሲነበብ ሚችል ሁሉ ይቆማል። ለጥቂት ደቂቃ ነው የምንቆመው። መጽሐፍ ቅዱሳችንን ስናነብ በነህምያ መጽሐፍ ምዕራፍ 7 ላይ ለእኩለ ቀን ያህል ቆሙ ይላል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 21 ያለውን የምናነበው በአዲስ ኪዳን ገጽ 15 ላይ ደስ ይላል። መጽሐፍቶች እየጮሁ ስለሆነ ልታገሳችሁ። ሃሌሉያ። የእግዚአብሔር ቃል እንዲህ ይነበባል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርትን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም ቁጥር 15 እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ዝም ብላችሁ አስቡትና ዝም ያሉ አይመስላችሁም? እንደ ድንገት ከጴጥሮስ አንደበት ቃላት ፈነዱ። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማይ መክፈቻንም እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ቁጥር 21 ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች ከካህናት ከአለቆችም ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። እንጸልይ። ጌታ ሆይ ይህ ያንተ ቃል ነው። በዚህ ቤት ላይ ቁንጮ ባለስልጣን ይሄ ቅዱስ ቃልህ ነው። በዚህ ቤት ላይ ሕያው ያለው ድምጽ ይሄ ቅዱስ ቃልህ ነው። ሁላችንም ከዚህ ቅዱስ መጽሐፍ ስር ነን። በትህትና ካንተ ለመስማት እንቀመጣለን። ጌታ ሆይ የኔ አንደበትና እስትንፋስ ያንተን ቃል መግለጥ እንዲችል ጸጋ ይብዛልኝ። በሰዎች ልብ ውስጥ ገብቶ ይህ ቃል እንዲታተም በኑሮ እንዲገለጥ ኢየሱስ ሲባል በማንነት ማወቅና መግለጥ ምንችልበት ጸጋ ይብዛልን። ይህን ሁሉ በክርስቶስ ኢየሱስ ስም ጸለይን፣ አሜን። ምናገርበት ርዕስ ኢየሱስን ማወቅ በሚል ርዕስ ነው የምናገረው። ይህ እኛ ያለንበት ዘመን ዕውቀት በጣም የናኘበት ዘመን ይመስለኛል። ምንም ነገር ሰው ሲጠየቅ አንዳንድ ቸርች ውስጥ ወጣቶች አገልግሎትን አገለግላለሁና አስተማሪ የሚናገር ወጣቶች ቶሎ ብለው ይገቡና ጎግል ቼክ ያደርጋሉ። ይህ ምንድነው ወንድም የመጣው ኤአይ በሚባል በዛ ቴክኖሎጂ ያውቃሉ። ሰው ኢንፎርሜሽን የጠገበበት ዘመን፣ ስለምንም ብትጠይቁ አየሩን ሞልቶታል። ሰዎች ኢየሱስ ክርስቶስን ብዙ ሰዎች በሚያውቁት መንገድ እንደማናቀው ወይም ደግሞ ታሪክ በሚለው መንገድ ሰዎች በሚሉት መንገድ ከዛ የኛን ምን ልዩ ያደርገዋል የሚለውን ነው ዛሬ የምንመለከተው። የማቴዎስ ወንጌል ጻፊው ቀራጭ የነበረው ሌዊ የተባለው ማቴዎስ ነው የጻፈው። የጻፈላቸው ሰዎች ደግሞ አይሁዳውያን ናቸው። ማቴዎስ በዚህ ወንጌሉ መጽሐፍ ስትመለከቱ 60 የሚያህል ጥቅሶች ከብሉይ ኪዳን አምጥቶ ከትቦታል። ስለዚህ ምንድነው ሲባል ኢየሱስ እርሱ መሲህ ነው፣ ንጉስ ነው፣ ስንጠብቀው የነበረ ይታደገናል ብለን ስንፈልገው የነበረ ስንጠብቀው የነበረ ሙሴ የተናገረለት ነቢያት የተነበዩለት ሕግ የተናገረለት
እርሱ ኢየሱስ እሱ መሲሁ ነው የሚል ነው። ሲጀምርም የዳዊት ልጅ ብሎ ነው የሚጀምረው። ከዳዊትና ከአብርሃም ማን ይቀድማል ከተባለ አብርሃም ነው የምንለው። ግን ኢየሱስ ለዳዊት የተገባለትን ኪዳን በአካል የገለጠ መሆኑን ለመናገር እሱ የዳዊት ልጅ ነው፣ የአብርሃም ልጅ ነው ብሎ ነው የሚያስተዋውቃቸው። መጽሐፉን ጥንቅቅ አድርገን ስንጨርስ ኢየሱስ እሱ መሲህ ነው የሚልን መልእክት ነው የምናገኘው። ወደ ዛሬው መልእክታችን ወደ ዛሬው ቴክስታችን ስንመጣ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጥያቄ የጠየቀበት ወይም ደግሞ ከደቀ መዛሙርት ጋር ዲያሎግ ያደረገበት ክፍሎች ውስጥ አንዱ ይሄ ነው። ከዚህ ክፍል ጋር ተስማሚ ተጓዳኝ ክፍለ ምንባቦች አሉ። የማቴዎስ ወንጌል ምዕራፍ 16ን የሚጋሩ የማርቆስ ወንጌል ምዕራፍ 8 ከቁጥር 27 እስከ 30፣ የሉቃስ ወንጌል ምዕራፍ 9 ከቁጥር 18 እስከ 21 ይህንን ታሪክ ተጋርተው ተመሳሳይ ወንጌላት ጽፈውታል። ማቴዎስ ግን ሲናገር እንዲህ ብሎ ነው የሚጀምረው። ቁጥር 13 ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ጥያቄ እንደጠየቀ ይናገራል። ጌታ ኢየሱስ ለምን ገሊላ ላይ አልጠየቃቸው? ለምን ኢየሩሳሌም አልጠየቀም? ለምን ናዝሬት አልጠየቀም? ለምን ፊልጶስ ቂሳርያ ላይ? ለምን? ይሄ ፊልጶስ ቂሳርያ የሚባለው አካባቢ ቄሳር ከሞተ ወይም ደግሞ አውግስጦስ ቄሳር ካለፈ በኋላ የመጣው ፊልጶስ የሚባለው የሱ ልጅ ያቺን አካባቢ ገዝቷት ነበር። በዛ አካባቢ ጥንት ጽሑፎች እንደሚናገሩት ፓን የሚባል ቤተ ጣዖት አለ። ያ ቤተ ጣዖት ፍጹም ሰው የሰውና የፍየል ምስል የተደረገበት የሚመለክበት ነው። ደግሞ ሄዳችሁ ስትመለከቱ የሮማውያንን ታሪክ ስትመለከቱ ቄሳሮች ራሳቸውን ያስመልካሉ፣ ምስለ ጣዖታቸውን ያሰሩና ወርሺፕ ያስደርጋሉ በቤተ ጣዖት። ምን ማለት ነው? አንድ ለዚህ ነው ማርቆስ ሲናገር የእግዚአብሔር ልጅ የኢየሱስ ክርስቶስ ታሪክ ብሎ የሚጀምረው። ማርቆስ የእግዚአብሔር ልጅ ለምን አለው ከተባለ በዘመኑ የነበሩ ቄሳሮች ራሳቸውን የእግዚአብሔር ልጆች ነን ይላሉ። ያን ብቻ አይደለም፣ ራሳቸውን ፍጹም አምላክና ፍጹም ሰው ነን ብሎ ነው ያስቡት። ሰው እንዳይዋጋቸው አምላክንም ጭምር እንደሚጣላ እንዲያስብ ያረጉታል። ኢየሱስ ኢንቴንሽናሊ ሆነ ብሎ ነው እዚህ ጋር የጠየቀው። የሰው ልጅ ማን ይሉታል? የተጠየቀውም ጥያቄ በውጭ ያሉ ሰዎች ክርስቶስ ኢየሱስን መከተል ያልጀመሩ፣ ከኢየሱስ ጀርባ አይናቸውን ያልተከሉ፣ የግርዳናውን ማይከተሉት ሰዎች ኢየሱስን ማን ይሉታል? እርሱም ከደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል? አንዳንዱ መጥምቁ ዮሐንስ። ለምን ሲባል ጌታችን ኢየሱስ ክርስቶስና የመጥምቁ ዮሐንስን አገልግሎት ዝም ብለን ጎን ለጎን መሳ ለመሳ ብናስቀምጥ መጥምቁ ዮሐንስ ሉቃስ እንደሚነግረን ማንንም አይፈራ፣ ንጉስንም አይፈራ፣ ፈሪሳውያንን አይፈራ፣ የሕግ አዋቂዎችን መጽሐፉን የሚያነቡትን ሰዎች የሚገስጽ የሚጋፈጥ፣ ኢየሱስም የዛ አይነት ጠባይ ስላለው ስናይ ሰዎች እደጅ የሚሉ ሰዎች መጥምቁ ዮሐንስ ትመስላቸዋለህ። ምን አገልግሎት ይመሳሰላል፣ አፕሮች ይመሳሰላል ብለው መለሱለት። ሁለተኛ ኤልያስን ትመስላቸዋለህ። የኤልያስን አገልግሎት ወይም ደግሞ በአይሁድ ነገረ መለኮት ውስጥ ወይም ደግሞ በአይሁዳውያን አመለካከት ውስጥ ኤልያስ በስጋ እንዳልሞተ መጽሐፍ ቅዱስ በነገስት በሁለተኛ ነገስት ምዕራፍ 2 ላይ ከቁጥር 11 እንደሄደና ያለን አይደለም። በእሳት ሰረገላ እንደተነጠቀ ስላልሞተ ተመልሶ መጥቶ ቢሆንስ? ደግሞስ እንደ ኤልያስ ኢየሱስም ተጋፋጭ ሐቋን እንቅጯን ተናጋሪ ስለሆነ ኤልያስ ሊሆን ይችላል ብለው ይላሉ። ያን ብቻ ሳይሆን በነብዩ ሚልክያስ መጽሐፍ እነሆ ታላቁን የሚያስፈራ የእግዚአብሔር ቀን ሳይመጣ ነብዩን ኤልያስ እልክላችኋለሁ ስለሚል መጥቶ ቢሆንስ? ከመሲሁ አስቀድሞ የሚመጣው ያ የአባቶችን ልብ ወደ ልጆች የሚያመጣው የልጆችን ልብ ወደ አባቶች የሚያመጣው የሚያቀራርበው ያ መልእክተኛ መጥቶስ ቢሆን ደግሞስ ኢየሱስ ቢሆንስ ብለው ይላሉ። ሌላው ተረኛው ኢየሱስን ሌሎች ሰዎች ከፈረጁበት ሰው አንዱ ኤርሚያስ። ኤርሚያስ
እንደ ኤልያስ እንደ መጥምቁ ዮሐንስ ለሐቅ የቆመ እንቅጩን ተናጋሪ ሰው ስለነበር ያን ብቻ ሳይሆን በአይሁድ የታልሙድ መጽሐፍቶች ውስጥ ኤርምያስ ይመጣል የሚልም አንዳንድ ጽሑፎች ስላሉ መጥቶስ ቢሆን ኤርምያስ በእኛ መካከል እየተመላለሰስ ቢሆን ብለው ይላሉ። ለመገላገል ይመስላል። እንደውም 39 መጽሐፍት አሉን። አይሁዳውያን ከኢያሱ ጀምሮ ያለውን እኛ የታሪክ ብለን የምንከፍላቸው መጽሐፍቶች የነቢያት መጽሐፍ ብሎ ነው የሚጠቅሱት። ስለዚህ ከነዛ ከነቢያቱ መካከል አንዱ ሊሆን ይችላል ብለው ይላሉ። ቁጥር 15 እርሱም ጌታ ኢየሱስ ውጭ ያሉ ሰዎች ምንም ቢሉ ምንም ቢናገሩ የመሰላቸውንም ደስ ያላቸውንም ቢናገሩ በውጭ ያሉ ናቸው። እርሱም እናንተስ እነማ ደቀ መዛሙርት ኢየሱስ ክርስቶስን ሲከተሉ ታስታውሳላችሁ። ዮሐንስ እንደጻፈልን ካንተ ወደ ማን እንሄዳለን ያሉትን አንተ የሕይወት ቃል አለ ብለው የተከተሉትን ያን ብቻ አይደለም ሁሉን ጥለውና ትተው የተከተሉትን እናንተስ እኔን ማን እንደሆንኩ ትላላችሁ? በሰው መነጽር ተውሳችሁ የሰውን አንደበት አድምጣችሁ እኔን እንዲህ ይባላል ካላችሁን ከቀያችሁና ከሰፈራችሁ ከአሳ ሰፈርም ይሁን ከየትም ሰፈር ከቀራጭም መንደር ይሁን ከየትም መንደር እኔን ለመከተል አይኖቻችሁን ከጀርባዬ ላይ እግሮቻችሁን ዳናዬ የምትከተሉት እናንተስ እኔ ለእናንተ ማን ነኝ? በእናንተ ሕይወት ውስጥ ማን ነኝ? ሰዎች የሰውን ልጅ ምንስ ቢሉት እናንተ እኔን ማን ትሉኛላችሁ? ማን እንደሆንኩ ትረዳላችሁ? ማን በመሆኔስ ታውቁኛላችሁ? ጸጥ የሚያስብል ጥያቄ። የመጡበትን ጉዞ የሄዱበትን መንገድ እኛ ሁሉን ተከተልን ያሉበትን ያስተዋቸውን እሱን ጌታ ሆይ ብለው የሚጠሩትን መምህር ሆይ የሚሉትን ረቢ የሚሉትን እኔን ማን ብላችሁ ነው የምትከተሉ? ከባህር ስትመጡ ከተለያየ ከመንደሮቻችሁ ከሰፈር ቤቶቻችሁ ስትመጡ ሚስት ልጆቻችሁን ሀገራችሁን ጥሬንም የምትሉትን ጥላችሁ ስትመጡ ስትከተሉኝ ማን መስያችሁ ነው? ማን ሆኜባችሁ ነው? ዝም ያለ ጉባኤ አይታያችሁ? ይሄ ፓርት ይሄ ቁጥር ያኔ የኛ ማትስ አስተማሪ ጸጥ እንደሚያደርገን ጸጥ ያረጋቸው ይመስላል። እንዲህ ብልስ ደግሞ ባይሆንስ የሚል አይነት ያሉ ይመስላል። ማቴዎስ 16ኛው ቁጥር እንዲህ ይላል፣ ስምዖን ጴጥሮስ ቸኩሎ እንደዚህ ቀን ተሳክቶለት አያውቅም። ምን አይነት የተባረከ መንቀጭቀጭ ነው ይሄ! ስምዖን ጴጥሮስ መልሶ ቃላቶቹ ከአፍ ውስጥ የፈነዱ ነው የሚመስለኝ። አንተ አሁን ክርስቶስ የሕያው የእግዚአብሔር ልጅ ነህ። ቦታውን ልብ በሉ፣ ፊልጶስ ቂሳሪያ ነው። ቄሳሮች የእግዚአብሔር ልጆች በሚባሉበት ቦታ ላይ ነው የሚናገረው። ደግሞ አበሻ ወይም የሌላ ዜግነት ያለው ሰው እንዳይመስላችሁ አይሁዳዊ ነው። አንተ ክርስቶስ ነህ ማለት ለአንድ አይሁዳዊ አብሮት ለሚወጣ ለሚገባ ሰውዬ ይሄን ስም መለጠፍ፣ አንተ ክርስቶስ ነህ የሕያው የእግዚአብሔር ልጅ ነህ አለ። ፈነዳ ካንደበቱ።
ክርስቶስ ምን ማለት ነው? አንድ አይሁዳዊ መሲሁ መሳያ ክርስቶስን ሲጠባበቅ ዛሬም እየተጠባበቁ ነው። ኢየሱስ ግን መጥቶ ሄዷል። የሚጠባበቁት ሙሴ እንደኔ አይነት ነብይ ብሎ የተናገረለት ሕጉ የተጻፈለት ነቢያት የሰራዊት ጌታ እግዚአብሔር እንዲላል ብለው መጻዩን ዘመን የተነበዩለት ያ ምን ጠብቀው እግዚአብሔር መቼ መጥቶ ነው መሲሁን የሚያሳየን ምን ነው? ክርስቶስ መሲሁ አንተ ነህ። አይሁዳውያን መሲህ የሚጠብቁት ሰንደል ጫማ ያደረገ ቀሚስ ለብሶ በየሰፈሩ ሚዞር አይደለም። በሳት ይቅርታ በብረት የሚመጣ በፈረስ ላይ ተቀምጦ ጠላቶቻቸውን እያጋደመና እየጣለ በብረት የሚመጣን የሚጠብቁት ይሄስ ውሃ ዳር ሄዳ ውሃ ምትቀዳን ሰፈር ሁሉ ያገለላትን ሄዶ የሚያወራ እሱ ክርስቶስ ነህ፣ መሲህ ነህ። እንጠብቀው የነበረ መቼ መጥቶ ይገላግለናል ምንለው እንደምንም በየሰው መንደር የሚገባ ቀራጭ ቤት የሚገባ እሱ ክርስቶስ። አስቡት፣ ዘኪዮስ ቤት የሚገባን ክርስቶስ ቀራጭ ነው፣ አጭር ነው እንደኔ ማለት ታውቃላችሁ አይደለም? ቀራጭ ማለት አይሁዳውያን ማይፈልጉት ያገለሉት፣ አጭር ነው ሕጉ ያገለለው። አጭር ሰው አገልጋይ ሆነ እንደኔ ያላችሁ ጌታ ቀና ወጣላችሁ እንጂ እነ ብሩክ ብቻ ሊሆኑ ነበር። አንተ ክርስቶስ ነህ፣ ክርስቶስ ነህ። ትዝ ይላችኋል ደቀ መዛሙርትን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ሲጠራ ሲሰበስብ ምን ብለው ነው የተከተሉት? ዮሐንስ ወንጌል ምዕራፍ 1 ቁጥር 41 እንዲህ ይላል። ከደቀ መዛሙርቱ መካከል አንዱ የተናገረው ቃል ነው። መሲህን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ያገኘነው የአይሁድ 33 ዓመት ወይም ደግሞ የ30 ዓመት ወጣት ሳይሆን መሲህ ነው። ምን አይነት? ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለርሱ የጻፉለት የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተናል አለው። ሕግ የተጻፈለት ነቢያት የተናገሩለት እሱን አግኝተናል። ሃሌሉያ። እንትኑ ቋንቋን አይታችሁታል? አገኘነው አይደለም ያለው፣ አግኝተነዋል። የሆነ እጣ እንደወጣለት የሆነ ነገር እንዳሳካ የደስታ ጥግ ላይ እንደደረሰ የማግኘት ብልጥግናን እንዳገኘ አግኝተነዋል። መሲህ ስንፈልግ አንቆይም፣ አግኝተነዋል። እንዴት? እኛ መንደር መጥቶ። ናትናኤልም ኢየሱስን ሲያገኘው እንዲህ አለው፣ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ጌታ ይመስገን። አንተ የእግዚአብሔር ልጅ ነህ። መጽሐፍት ስለ ኢየሱስ ያለውን ኢየሱስን አግኝተን ከሆነ የምስራች ደስ ይበላችሁ። ሰዎች የሚሉትን ታሪክ የሚዘግበውን ሌላም መረጃውና ምንጩ የእግዚአብሔር ቃል ያልሆነውን መረጃ ሳይሆን መጽሐፍት ያሉለትን ደቀ መዛሙርት ሲገናኙት የመጀመሪያ ቀን ትውውቅ እጅ ለእጅ ሲጨባበጡ መምህር ነህ አንተ፣ የእግዚአብሔር ልጅ ነህ፣ የእስራኤል ንጉሥ ነህ ያሉትን መጽሐፍት መሲሁ እንደሆነ ያረጋገጡለትን ነቢያት የተናገሩለትን ሕጉ ያረቀቀለትን የተናገረውን መሲህ አግኝተናል። ጴጥሮስ ትዝ ይላችኋል? በባለ 50
ቀን ስብከቱ ላይ ኢየሱስን የገለጠበት ቃል እንግዲህ ይህን እናንተ የሰቀላችሁትን ካለ በኋላ ምዕራፍ 2 ሐዋርያት ሥራ ቁጥር 36 ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ኢየሱስ የናዝሬት ሰፈሩ ብቻ እንዳይመስላችሁ፣ እሱ ክርስቶስ ነው። እርሱ ጌታ ነው። ኢየሱስ በገሊላ የተንከራተተው በሐሩር የሄደው አዋራ እግሩን ያበላሸው ብቻ እንዳይመስላችሁ ጌታ ነው። አምላክ ነው። ክብር የሚገባው ነው። አክብሮት የሚገባው ነው። ስግደት የሚገባው ነው። እሱን አግኝተነዋል። አሁን አይታችሁ ማን ይሁን? አሁን አንዳንድ ጴንጤ ወይም ደግሞ የጴንጤ የሚል ስም ለጥፈውብን የለ ጴንጤ ቀን ነው። ኢየሱስን በምን ልክ ነው በፕራውድ የሚሆን ሰው አንዳንድ ታጣላችሁ። በኢየሱስ መኩራት ያቃተው አረ መጽሐፍትን ግባና አንብብ። የሚያኮራ ጌታ ነው ያለ። አንገት ቀና የሚያደርግ ነው ያለ። በማንነቱ የሚያጓድድ ጌታ ነው ያለን። ጌታ የሆነ ክርስቶስ የሆነ የእግዚአብሔር ልጅ የሆነ ያለውን ሁለተኛውን ተመልከቱ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ልብ አድርጉ። ራሳቸውን የእግዚአብሔር ልጆች ነን ብለው በሚጠሩበት ከተማ በሚጠራበት መንደር እነሱ የሕያው የእግዚአብሔር ልጅ አይደሉም። የሕያው የእግዚአብሔር ልጅ ማለት እውነተኛ የሆነ ማለት ነው። ሕያው የሚለውን ቃል ሄዳችሁ ስትፈትሹት ያን ብቻ ሳይሆን ሕያው የሚለውን ቃል ሄዳችሁ ስትመለከቱ እግዚአብሔር ራሱን ሲያስተዋውቅ ለሙሴ የተጠቀመው ቃል ያህዌ ዘጸአት ምዕራፍ 3 ቁጥር 14 እንደሚለው እግዚአብሔርም በአዲሱ መደበኛ ትርጉም ነው ማነበው። እግዚአብሔር በቅንፍ ኤሎሂም ሙሴን እኔ ያለው የምኖር ነኝ ያለና የሚኖር ልኮኛል። ለመኖር ምንም ነገር ላይ ዲፔንድ የማይሆን የሱ ልጅ ነህ አንተ። ሌሎች የእግዚአብሔር ልጅ ነን ይላሉ። የእግዚአብሔር ልጅነታቸው የሕያው የእግዚአብሔር ሳይሆን የሐሰቱ የሆነው በባህሪውና በማንነቱ እግዚአብሔርነት የማይመጥነው የሱ ልጆች ናቸው። አንተ ግን የሕያው የእግዚአብሔር ልጅ ነህ። ኢየሱስ ጌታ ነው። እግዚአብሔር ልጅ ነህ ማለት መላእክት እግዚአብሔር ልጆች ተብለዋል። አዳም የእግዚአብሔር ልጅ ተብሏል። እኛም ሁላችን የጸጋ የእግዚአብሔር ልጆች ነን። የኢየሱስ ይለያል። የባህሪ ልጅ ነው። መለኮት ነው። አምላክ ነው። በማንነቱ እንደ አብ ነው። ብቸኛ ነው። ለዚህም ደግሞ ራሱ ተናግሯል። ትዝ ይላችኋል። ኢየሱስ ወደ አባቴና ወዴት ወደ አባታችሁ ወደ አባታችን አላለ። የሱ ይለያል። በኩል መደብ አይደለም ከኛ ጋር የሚጠራ። አንዳንድ ደፋር ይሄ ፑልፒት ጥሩ ፑልፒት ነው እናገራለሁ። ደፋር ራሳቸውን ኖ ሞራ እንዲያ ልጅ የሚሉ ራሳቸውን በዚህ ልክ ሊሰፉ ሚጣጣሩ ትናንሽ ጥቃቅን እግዚአብሔርን መሆን የማይችሉ ትናንሽ እግዚአብሔር ብለንማ አንሰጣቸውም ስም። እሱ ግን የእግዚአብሔር ልጅ ነው። ትዝ ይላችኋል። ፊልጶስም በተናገረ ጊዜ ሐዋርያት ሥራ ምዕራፍ 8 እንዲህ ይላል ቁጥር 37 አካባቢ ኢየሱስ ክርስቶስ ፊልጶስ ነው እንደሚለው በፍጹም ልብ ብታምን ፊልጶስ ከተናገረ በኋላ የወይኑ መሰረት ከተናወጠ በኋላ ጠባቂው ምን ብሎ ነው ያመነው መሰላችሁ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ያማምነው እምነት የሚመሰረተው በኢየሱስ በትክክለኛ ማንነቱ ላይ
ምን እንደሆነ የናዝሬት ልጅ እሱ የእግዚአብሔር ልጅ እንደሆነ ክርስቶስ እንደሆነ አምናለሁ። የሐዋርያት ስብከት ይሄ ነበረ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። የሐዋርያቱ ስብከት ይሄ ነበር። ሐዋርያት ሥራ ምዕራፍ 5 እንደሚነግረን ቁጥር 42 ላይ ምዕራፍ 9 ቁጥር 20 ላይ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በየምኩራቦቹ ሰበከ። ስብከታቸው ኢየሱስ ማንነቱ ምኑ ክርስቶስ እንደሆነ እሱ የእግዚአብሔር ልጅ እንደሆነ። ክብር ለጌታ ይሁን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብላችሁ የምታምኑ ክብር ለጌታ ይሁን። ይሄን ብሎ ማመን ምንድነው ከተባለ ኢየሱስ የሰጠው መልስ ኢየሱስም መልሶ እንዲህ አለው፣ አንተ በጣም ጎበዝ ትምህርት የምትከታተል ምርጥ ልጅ ነህ አላለው። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ምንድነህ ብፁዕ ነህ። ኢየሱስ በሰማይ ያለው ምን አለ? አባታችን አላለ፣ አባቴ። ኢየሱስን በማንነቱ እንዴት አወቅነው? አብ ገልጦልን፣ አብ አብርቶልን፣ ቃሉ ነግሮን፣ መንፈሱ አስረድቶን እንጂ ኢየሱስ በቴስታታ አይታወቅም። በርካቶች አሉ ይህን መጽሐፍት በበኩራት መጽሐፍቶች ያነበቡ በጌታ ነስትሉት አይደለም የሚሉ በርካቶች አሉ። እሱ የመርየም ልጅ ነው ብቻ የሚሉ ማንነቱን መጽሐፍት በሚሉት አብ በገለጠው ልክ ያልተረዱ ክብር ለጌታ ይሁን። እግዚአብሔር በምርምር የሚደረስበት ሳይሆን ሲበራ ሲገለጥ የሚታወቅ። ለዚህ ነው የኢዮብ መጽሐፍ የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? አይቻልም ነው። ሁሉን የሚችል አምላክ ልትመረምር ትችላለህ? አይቻልም ነው። እና ሲገልጥ ነው የሚታወቀው። እና ይሄን የገለጠልህ አብ ነው። የዘላለም ሕይወት እንዲበራል ያደረገው ወደ እግዚአብሔር መንግስት የሳበሽ የጠራሽ አብ ነው። መንፈስ ቅዱስ ነው ስለ ኃጢአትና ስለ ፍርድ ወቅሶ ኢየሱስ መጽሐፍት ያሉትን ኢየሱስ እንድታውቀውና እንድትተዋወቀው ያደረጉ ጎበዝ ስለሆንክ ማጥናት ስለቻልክ ሳይሆን በርቶልህ ነው። መገለጥ ማለት ማታብራሩት ግን የሚገባችሁ ነገር ማለት ነው። ለምሳሌ ብርቱካን ሁላችሁም ታውቃላችሁ አይደለም? ብርቱካን በልታችሁ እናንተ በልታችሁ ምን ይላል ብዬ መጠየቅ እችላለሁ? ብርቱካን ነው የሚለው። ብርቱካን ማለት እንትኑ ጣዕሙ ምናምን ብሎ ማብራራት እኔ አልችልበትም። የሚችል ካለ በኋላ ይንገረኝ። መገለጥ እንደዛ ነው። እናንተ የሚገባችሁ እና ኢየሱስን ማወቅ ምንድነው? ብጽዕና ብፁዕ ነህ፣ የተባረክ ነህ። ኢየሱስን በማወቅ የተባረክ ነህ። አሁን መባረክ መንዳት ብቻ ለሆነበት ለዚህ ዘመን ኢየሱስን ማወቅ ነው መባረክ። ያለ ኢየሱስ የሚነዱ አሉ። ሰማይ ብፁዕ ሚለን ኢየሱስን በክርስቶስነቱ በእግዚአብሔር ልጅነቱ የሕያው የእግዚአብሔር ልጅ እንደሆነ የበራልንን እኛን ብፁዓን ይለናል። እናንተ የተባረካችሁ ናችሁ። እናንተ ብሩካን ናችሁ። ኢየሱስን በማወቃችሁ የተባረካችሁ ናችሁ። ለዚህ ነው ጳውሎስ ሲናገር በቁስ አለካውም በረከትን በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የአምላካችን የኢየሱስ ክርስቶስ አባት ይባረክ። በረከቱን በፊት በረከት የሚታወቀው ሰው ልጅ ሲወልድ ነበር። በብሉይ ኪዳን ዘር ሲያገኝ ነበር። የሆነ ነገር ሲበላ ሲጠጣ ነበር። አሁን በሰማያዊ ስፍራ ነው አለ።
ርስት ነው። በሰማይ ያለ ርስት ነው። አይን ያላየው ነው፣ ጆሮ ያልሰማው ነው፣ የሰው ቋንቋ ችሎ የሚያብራራው አይደለም። በእርሱ ተባርካችኋል። ኢየሱስን ማወቅ ብጽዕና። ለዚህ ነው እኮ ኢየሱስ ሲጸልይ እንዲህ አለ። ዮሐንስ ወንጌል ምዕራፍ 17 እውነተኛ አምላክ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ኢየሱስን ማወቅ ማለት መብላት መጠጣት አይደለም፣ የዘላለም ሕይወት ነው። መባረክ ነው። ተባርኬያለሁ። አምብለስድ ብዬ ጫማ አይደለም የምቀይርበት በኢየሱስ ሕይወቴ ከጨለማ ወደ ብርሃን ከሞት ወደ ሕይወት። አንድ መዝሙር አለ አይደል? በቁሳቁስ ብዛት ክብሬ አይመዘንም፣ የኔ ክብር ወይም የከበርኩት በኢየሱስ ነው። ይሄንን ነው ጳውሎስ ሲናገር አስቀመጠን አለ። የት? በአብ ቀኝ አስቀመጠን። ማንም ሊደርስበት በማይችለው ዙፋን አስቀመጠን። ይሄ ምን ይባላል? ብጽዕና። ብፁዕ ናችሁ። ሃሌሉያ። ኢየሱስን ማመን እኮ ይሄ ነው እንጂ ከእግር ወደ ቪትስ ከቪትስ ወደ ምናምን መሸጋገር አይደለም። ወጥ መቀየር አይደለም። በረከት ያለ ኢየሱስ ወጥ የቀየሩ አሉ፣ ብዙ አሉ። መጥራት እንችላለን። አብሮን ያደጉ ግን እኔ ብሩክ ነኝ፣ የተባረኩ ነኝ፣ ብፁዕ ነኝ፣ አልሸማቀቅም። ቢነዳ ጥሩ፣ ባይነዳስ በጣም ጥሩ ጌታ አለ። ኢየሱስን ማወቅ ብጽዕና ነው፣ ብርሃን ነው። አገኘው አንድ የዘመረው መዝሙር አለ አይደል? በራ በራ ጨለማዬ በራ። አሁን ከሱ ጋር እኮ አይመሳሰልም ነገርየው፣ ግን ኢየሱስ ብርሃን። ለካ ፀሐይና ጨረቃ አይደለም ብርሃን፣ ኢየሱስ ነው ብርሃን። ኤልፓ የሚለቀው አይደለም ብርሃን፣ ኢየሱስ። ለዚህ ነው ምን ሄደበት ሀገር ምን ይለናል መጽሐፉ? በጉ ምን የሆነበት ብርሃኑ። እና ይሄ ነው መባረክ። የበረከት ቁንጮ ይላል እዚህ ጋር የጻፍኩት እኔ ኢየሱስን በማንነቱ ማወቅ ነው። ጫፉ፣ ጥጉ፣ የፒራሚዱ መጨረሻ የዚህ ምድር ገንዘብ መሰብሰብ አይደለም፣ ኢየሱስን ማወቅ ነው። ይህን በማወቁ ኢየሱስን በማንነቱ በመገለጥ ስለተገለጠለት ጌታ እንዲህ ይለዋል፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህም ዓለት ላይ ያለው በጴጥሮስ ላይ አይደለም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነህ በሚለው እውነትና ኮንፌሽን ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ይሄ ጉባኤ ባይዘው እኔ እንትን የሚለው ቸርች የሚለው ቃል ሄዳችሁ ቃሉ ዝም ብላችሁ ብታጠኑት አሁን ይሄን ጉባኤ አይገልጸውም። የእግዚአብሔር ጉባኤ አሴምብሊ ኦፍ ጎድ፣ ቅድም ቤተሰብ ብለን የለ የእግዚአብሔር ጉባኤ። ኢየሱስን በማንነቱ ማወቅ ማለት ብጽዕና ነው። ያን ብቻ አይደለም፣ የተሰበሰብንበትን እግዚአብሔርን ጠርተን የምናመልክበትን የዚህን ጉባኤ ማንነትን ማወቅ ነው። አለት ነው አለው። ይሄ ኮንፌሽን ማይነቃነቅ አለት ነው። ኢየሱስ ክርስቶስ እርሱ። ለዚህ ነው መጽሐፍ ቅዱስ ሲናገር የጋ ምን ይለዋል? የሕያዋን ድንጋዮች ሆኑ ተሰሩ ይልና ኢየሱስም ምን ይለዋል? የማዕዘን ራስ ድንጋይ። የዚህ ቤት ዋናው መሰረቱ፣ የዚህ ጉባኤ ዋናው የማዕዘን ራስ ድንጋይ የምትባለውን ካወጣችሁት ቤት ይፈርሳል። ኢየሱስ ማለት ለእኛ የዚህ ጉባኤ ይሄ ጉባኤ የተሰበሰበው በሌላ በምንም በቋንቋ አይደለም፣ በዘሩ አይደለም፣ በአብሮ አደግ ይሄ የአብሮ አደግ ድርም አይደለም። ይሄ የእግዚአብሔር ጉባኤ ነው። ኢየሱስ ከዚህ ውስጥ ከወጣ ጭቅጭቅ ነው የምንጀምረው። የሰፈር ምናምን መባባል ነው የምንጀምረው። ሰው ሁሉ የሆነ የሚጎተተው ነገር አለ።
ኢየሱስ ስላለ እንዋደዳለን፣ እንያያዛለን። በዚህም ማለት ላይ ቤተክርስቲያን የኢየሱስ ናት፣ የሞተላት ናት። አንዳንድ በእኛ ዘመን አለ አይደለም ባለ ራእይ ይልና መስራች ይላል። ቤተክርስቲያንን ሰው ለመመስረት ሞቶ መነሳት አለበት። ከሞተም የራሱን ሞት እንጂ የኛን ሞት ሊሞት አይችልም። የኛን ሞት የሞተ ኢየሱስ ብቻ ነው። ሃሌሉያ። በዚህም አለት ላይ ከተመሰረተው በቀር ሌላ መሰረት አንመሰረትም። ሕያው የሆነ መሰረት፣ ዘላለማዊ የሆነ መሰረት፣ ቤተክርስቲያንን ቤተክርስቲያን ያሰኛት መሰረት መጽሐፍም ነው የተመረጠ እና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና። ቁጥር 7 ሁለተኛ ጴጥሮስ ምዕራፍ 4 እያነበብኩ ነው። እንግዲህ ክብሩ ለእናንተ ለምታምኑትም ነው። ለማያምኑ ግን አናጢዎች ያምኑት ይቅርታ ራስ የንቅፋትም ድንጋይ የማሰናከያ ማለት ሆነ ለማያምኑ ይልና ለኛ ግን እሱ ነገራችን፣ ህይወታችን፣ ስር መሰረታችን ኢየሱስ ማለት የልብ ምታችን። ልብ ጸጥ ካለ ጸጥ አይደለ? ኢየሱስ ከሌለ ይሄ ጉባኤ ጸጥ ነው። በቃ አለቀ። ቤተክርስቲያንን መሰረታል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል ሐዋርያት ሥራ ምዕራፍ ጳውሎስ ለኤፌሶን ሽማግሌዎች ሲናገር ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል ጳውሎስ በኤፌሶን መጽሐፉ ላይ ምዕራፍ 5 ቁጥር 27 ላይ እንዲህ ይላል። ቤተክርስቲያን ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው። እናንተን የፈለገ ተከታታይ ትምህርት ብናስተምራችሁ የኛ ልናረጋችሁ አንችልም። የሞተላችሁ የሱ ናችሁ። ነፍሱን የሰጠላችሁ የሱ ናችሁ። ክብር ለጌታ ይሁን እና በትምህርታችን፣ በዝማሪያችን፣ በምክራችን ወደሱ ለምንገፋችሁ እና ቤተክርስቲያን እንዲህ ናት፣ የክርስቶስ ናት። ያን ብቻ አይደለም፣ ስልጣን አላት። ይሄ ጉባኤ ትንሽ መንጋ ይልና አባት መንግስት ሊሰጥ እንደሚል እንደዛ የከበረ ጉባኤ ነው። ይሄ ጉባኤ የገሃነም ደጆች አይችሏትም። እንዴት? ባሸናፊው የገሃነም ደጅ ስለተሸነፈ፣ በኢየሱስ ድል ስለተደረገ። አንዳንድ ጊዜ እኛ ሳያልበን ኢትዮጵያ አሸነፈች ብለን እንደምንዘለው እንደዛ ኢየሱስ በቀራንዮ መስቀል ላይ ኃጢአትንና ሰይጣንን ድል በማድረጉ እኛም አሸናፊዎች ተደርገናል። ይሄ የገሃነም ደጅ የሚለው ቋንቋ የጥንት ቋንቋ ነው። ድሮ ተማሪ እያለን ይሁን የሻሞላ ፊልም ሰባተኛ ነው ታውቃላችሁ። የሻሞላ ፊልም እንደሚጨራረሱት ጦርነቱ የሚደረገው ከተሞች በአጥር ይቀጠሩና ይዘጋሉ። ሴቶች፣ ህፃናቶች፣ ሀብቱ፣ ንብረቱ ምናምን ተዘግቶበት ይሄኛው ይዘጋና መሃል ሜዳ እንደኛ ሀገር እንደያለ ሜዳ የሚያክል ሜዳ ላይ ይፈሳፈሳሉ ማለት ይፈሳፈሳሉ። አዲሱ ወደ ትርጉም ነው። ውጊያው ጦርነቱ ይደረጋል። ያሸነፈው አካል ድል ያደረገው አካል እየሮጠ ወደ አሸነፈው ወደ ተሸናፊ ነው የሚሄደው። በግንድ በሩን ሰብረው ይገባሉ። ከዛስ ምንም ነገር የሚያስቀሩት የለም። ምርኮ ይበዘብዛሉ። ቤተክርስቲያን እንደዚህ ናት። ኢየሱስ በሞቱና በትንሳኤው አሸንፏል። ኃጢአት ተሸንፏል። ሰይጣን ተሸንፏል እና ቤተክርስቲያን አሸናፊ ናት። ዛሬ ወንጌል የመሰከራችሁ ልጆች ያላችሁ አይደለም? ዛሬ መስከራችሁለት ሰይጣንን መንጠቅ እንችላለን። ምክንያቱም ኢየሱስ አሸናፊ አድርጓል። አይችሏትም። የመንግስት ሰማያት መክፈቻ ሰጣለሁ የሚለው ለቤተ ክርስቲያን ለጴጥሮስ አይደል። ሰዎች ጳጳስ ሊቀ ጳጳስ ቢሾሙበትም ጥቅሱን ጠምዝዘው
ነገሩ ቅሉ ለቤተ ክርስቲያን የተሰጠ ኦቶሪቲ ነው። ለምን? በዚህ ወንጌል እውነት ሰዎችን ከጨለማ ወደ ብርሃን ከሞት ወደ ሕይወት ምናሸጋግር ምናመጣ የማስታረቅን ቃል እግዚአብሔር በአንደበታችንና በሕይወታችን ውስጥ ያኖረ የከበርን ሰዎች ነን። እና ኢየሱስን በማንነቱ ማወቅ መባረክ ብቻ አይደለም፣ የኢየሱስን ስልጣን ማንቀሳቀስም ጭምር ነው። የኢየሱስን ድልነት ዛሬም ፋናውጊ መሆን ነው። የዛ ወንጌል እውነት አብሳሪ መሆን ነው። ርዕሴ ኢየሱስን ማወቅ። ኢየሱስ እናንተ ቤት ማን ነው? ኢየሱስ እናንተ አገልግሎት ውስጥ ማን ነው? ኢየሱስ ጴንጤ ስንሰብከው ወይም ስንናገረው ለሰዎች ስንመሰክር እንዲህ አይደለም እንለው። ኢየሱስን የሕይወት ጌታና ምን አዳኝ አድርገህ ብትቀበል። አሁን ብዙ ጊዜ አዳኝ የምትለዋን ነው የምንፈልጋት። መድኃኒት በሽታ ያጠቃው ዓለም ላይ ስለምንኖር ጌታው ማድረግ ያስፈልጋል። እኛ ባሪያው ልንሆን። ሐዋርያው ጳውሎስ በፊልጵስ መጽሐፉ ላይ እንደ ርካብ የካባቸውን ማንነቶቹን ያሽቀናጠረበትና የጣለበት ኢየሱስ ነው። እንዲህ ይላል ፊልጵስዩስ ምዕራፍ 3 መፈልጋቸውን ቁጥሮች ነው ማነበው። ቁጥር 8 እና 9 አካባቢ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ይልና ስለ ጌታዬ ኢየሱስ አለ። ፈሪሳዊነቱን ከስክሷል። እዛ ጋር ቢንያማዊ መሆኑን ያለ ነቀፋ መሆኑን ቀናተኛ መሆኑን ከስክሶ ኢየሱስን ጌታዬ ኢየሱስን ጌታ ያደረገ ሕይወት ክርስቶስን አገኝ ዘንድ በክርስቶስ ደግሞ በማመን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። ኢየሱስን ሳይ ቢንያማዊነት፣ ፈሪሳዊነት፣ የሕግ አዋቂነት፣ መማር፣ ማግኘት፣ ማጌጥ እንደ ጉድፍ የሚለው ቃል የበኩራት ጽሑፎች ምን እንደሚሉ ታውቃላችሁ? አይነ ምድር ካካ ማለት ምን የሚመካባቸው ኢየሱስን ሳየው እነሱ ብቅ ብለው ዘሬ ብቅ ብሎ ትምህርቴ ብቅ ብሎ ሰፈሬ ማላቅ መሰለ እንደ የትም ባድግ እኮ ምናምን የሚያስብለኝን እንደ ጉድፍ እንደ ምናምንቴ እንደ ቆሻሻ ነገር ነው መቆጥረው። ጌታ ይመስገን። አንድ ምሳሌ ትዝ ብሎኝ ነው። ባልና ሚስት 50ኛ ዓመት የጋብቻ በዓላቸውን ሲያከብሩ ሴቲቱ ተጠየቀች። ማዘር እድሜው ስንት ነው ሲባሉ 50 አሉ። 50ኛ ዓመት የጋብቻ በዓል የሚያከብር ሰው እንዴት ነው እድሜው 50 የሚሆን? ከዛ ኧረ ማዘር አይቀልዱ እንጂ ብሎ ጋዜጠኛው ሲላቸው የኔ ልጅ እኔ የምቆጥረው እሱን ካገባውበት ጊዜ ጀምሮ ያለውን ነው። ኢየሱስን ካገኘንበት ጊዜ ያለው ነው የሚቆጠረው። አሜን ትላላችሁ? ኢየሱስን በማንነቱ ካወቅነው ነው። ግን እና የጳውሎስን ምኞት ተመልከቱ። ቁጥር 10 እና 11 ፊልጵስዩስ መጽሐፍ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ኢየሱስ ሲገባህ ነው እንዲህ የሚባል። ኢየሱስን ስናውቀው ነው። ሐሳቤን ላጠቃል። አንድ መዝሙር አለ፣ በኋላ ቡዬ ይዘምርልናል። እሱን ከማወቅ ጋር ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል።
ፍላጎቴ ሌላ መች ለኔ ሆነልኝ? እርሱ ነው ኢየሱስ እኔን የወደደኝ። ፍላጎቴ ነው በቃ አንተ ሆነ ተገኝተሃል። በእኔ ዘንድ ምን ብቸኛ ተወዳዳሪ የሌለው ብቻውን ያለ። ለዚህ ነው ይሁዳ ሲጽፍ ምን አለ? ብቻውን ያለውን ጌታችንን ብቻውን ያለውን ጌታዬ እሱን ከማወቅ ጋር ምን ይነጣጸራል? ያቺ ሴት እንደ ከባላው ጋር የኖሮቹን እድሜ እንዳቆጠረች ምን ቆጥራው እድሜ ቢሰፈር ካቲካ ላይ በላውን አይደለም ምን ቆጥረው፣ ጫት ጥርሳችንን ያበላሸውን አይደለም ምን ቆጥረው፣ እዚህና እዛ የተጋደምንበትን ሳይሆን ኢየሱስን ካገኘንበት ጊዜ ጀምሮ ያለው ነው የጊዜ ሰሌዳችን ቃ እያለ መቁጠር ያለበት። ኢየሱስን በማንነቱ ማወቅ ይሄን ነው። አጠቃለል በጥያቄ ነው ማጠቃለለው። ኢየሱስን በማንነቱ እሱ የሕያው የእግዚአብሔር ልጅ በመሆኑ ቅዱሳት መጻሕፍት በመሰከሩለት ልክ ታውቀዋለህ? ታውቂዋለሽ? ኢየሱስን ማወቅ በስጋና በደም ካለ የምርምር ጥናት ያለፈ ነው። በ17ኛው ክፍለ ዘመን የተነሳ ሄንሪ ዲካርት የሚባል አንድ ፈላስፋ ነበር። አንድ ነገር ስለመኖሩ ዳውት አረጋለሁ፣ እጠረጥራለሁ፣ በሳይንስ መረጋገጥ አለበት፣ ቤተ ሙከራ መግባት አለበት፣ ሄጄ በቦታው በአይኔ በብረቱ ማየት አለብኝ የሚል ለእንዲህ አይነቱ ሰው ኢየሱስን ማወቅ ሲያምሮ የሚቀር የምኞት ጣጣው ነው። ለኔና ለናንተ አብ ገልጦልናል፣ መንፈስ ቅዱስ አስረድቶናል፣ ቃሉ ነግሮናል። ስለዚህ ብፁዓን ናችሁ፣ እደግመዋለሁ የተባረካችሁ ናችሁ። ኢትዮጵያውያንን ሰው ብፁዕ ለመባል የሚበራውን መከራ እናውቃለን። እንደውም አማኑኤል አይደል እናንተ ባግራውንድ ሳልነግራችሁ ታውቃለህ። ብዙ ቦታ ጤዛንስ ሆኖ ምናምን ተብሎ ነው ብፁዕ የሚባል። አንተ ግን በታክሲ ላጥ ብለህ መጥተህ ኢየሱስ ክርስቶስ እሱ ጌታ እንደሆነ አምነህ ጉዞ ሳትሄድ ካቻ ማለት ሳትቀጠቅጥ ብፁዕ ሆንክ። ኢየሱስ እሱ ክርስቶስ እንደሆነ በማመን የእግዚአብሔር ልጅ እንደሆነ በማመን ብፁዕ ሆንክ። ለዚህ ነው ዮሐንስ መልእክቱን የጻፈበትን ምክንያትና ሰበብ ሲናገር ኢየሱስ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ በሱም ደግሞ በማመን በስሙ የሚገኝ የኃጢአት ስርየት እንድታገኙ የዘላለም ሕይወት እንድታገኙ ጻፍኩ እንዳለ ይሄን ስናምን የዘላለም ሕይወት ማግኘት ብፅዕናንም ማግኘት። ኢየሱስን ማወቅ ባካችሁ ቤተክርስቲያንን አሳንሰን አቃልናን። ኢየሱስ በደሙ የመሰረታት ቤተክርስቲያን የሚላት የመጣ ነው ወደ እግዚአብሔር ኢየሱስን ማወቅ የሱን አካል የሆነችውን ክብርት ቅድስት የሆነችውን ቤተክርስቲያን ማወቅ። ኢየሱስን ማወቅ ውስጥ የኛ ማንነት ተሰፍቶ ይገኛል። ክብር ለጌታ ይሁን። ቆመን እንጸልይ።